እንግዲህ በቀደም አርቲስት ሃጫሉ ሁንዴሳ በአሰቃቂ ሁኔታ ህይወቱ ሲቀጠፍ በዛ ሰዓት ውስጥ የሴኩሪቲ ካውንስል ይህንን ጉዳይ እየተወያየበት ነበር። ሃጫሉ ሲበዛ ጀግናና ቆራጥ ወጣት ነበር። በለውጡ ጊዜ በነበረው ጠንካራ ጀግንነት ስራዎች አንዳንድ ጊዜ ከሀገር እንዲወጣ ምክር ስንሰጠው እዚሁ ከናንተ ጋር እሰዋለሁ እንጂ አልሄድም የሚል ለጠላት ሸብረክ የማይል የሚፈልገውን ነገር ለመናገር የማይፈራ ጀግና ታጋይ ነበር። አሁን ከሃጫሉ ሞት ከዛም በኋላ በሚታሰቡ አዳዲስ ሰበር ዜናዎች የሚፈለገው ጉዳይ የኢትዮጵያ መንግስት አይኑን ከህዳሴ ላይ እንዲያነሳ ነው። ሰበር ዜናዎች እንሰማለን። ሰበር ዜናዎችን ማኔጅ እናደርጋለን። ቋሚ ሰበር ዜናችንን ግን አይናችን አናነሳም። ቋሚ ሰበር ዜናችን ሀገራዊ ትልማችንን ማሳካት ነው። እናቶች እንጨት እየተሸከሙ የሚኖሩባት ኢትዮጵያ ውስጥ መኖርና አለመኖር ዲፍረንስ የለውም። በተለይ ለውስጠኛ ኃይሉ ያለኝ መልእክት ሁለት ነው። አንደኛ ሀገር አፍርሶ ብሔርን ከብሔር ሃይማኖትን ከሃይማኖት አባልቶ መንግስት መሆን አይቻልም። አትሊስት እንደው ትጥፋ ትበተን ካልሆነ በስተቀር እያባላህ መንግስት መሆን አይቻልም። አሁንም በግራ በቀኝ ለሽብር የምትዘጋጁ ሰው ለመግደል የምትዘጋጁ ሰው መግደል ዜና ውስጥ የዜና ሀገር እንቅስቃሴ ማቆም የምትችሉ ሌሎች እንደሚሉት እርስ በርስ ይባላሉ የፈለጉትን አያሳኩ የሚሉትን ጉዳይ የምታሳኩ ሰዎች ቆም ብላችሁ እንድታስቡ ነው ምክሩ። ቆም ብላችሁ አስቡበት። እርግጠኛ ሆኜ የምነግራችሁ ኢትዮጵያ የጀመረችውን ታሳካለች። ሚሞት ይሞታል እንጂ የጀመርነው አይቆምም። ላይቆም ነገር ማለፍ የማይገባቸውን ሰዎች መስዋዕት እንዲከፍሉ ባናደርግ ጥሩ ነው የሚሆነው። አሁንም ደግሞ በርቀት እንትና ተነስ እንትና ተቀመጥ የሚሉ ሰዎች አሉ። ለነሱ ያለኝ ምክር በርቀት ተነስና ተቀመጥ ድል አመጣ አያውቅም፣ ወደፊትም ድል አያመጣም። በተለይ ከሃጫሉ ሁንዴሳ ሞት ጋር ተያይዞ አመጽ መቀጠል አለበት የምትሉ ግለሰቦችና ቡድኖች ቢያንስ የሃጫሉን መንገድ መከተል አለባችሁ። ኑና ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ እናንተ እዛ ማዶ ተቀምጣችሁ ተነስና ዝጋ ተነስና ግደል ብላችሁ በማግስቱ ደግሞ 8 ሰው ሞተ የሚል ሪፖርት ለማቅረብ ድል አታመጡ። ለዚህ ነው ከዚህ ቀደምም በስደት ከሀገር በመውጣት የሚደረግ ትግል ለድል አያበቃም፣ እዚህ ሆነን ከውስጥ መታገል አለብን የሚል አቋም የተያዘው ማሸነፍ በዚያ መንገድ ስለማይመጣ እና ርቀት ላይ ሆነን ቢያንስ በጀመርነው መንገድ ግለሰቦች መስደብ ምናምን ጥሩ ነው፣ ግን ህዝብን ከህዝብ ማጋጨት በጣም አሳፋሪ ነው። ጉጂ በፌስቡክ ነው የሚነገረው እንጂ በመሬት ላይ እንደዛ አይደለም ያለው። በአካል ሄጄ አነጋግሬያቸዋለሁ ነበረ። ህዝቡ ወስኖ በጣም ከፍተኛ ስራ በመሰራቱ አልፎ ለኬንያ ድንበር ቅርብ በመሆኑ የሚገቡ ኃይሎች ቢኖሩም ከሞላ ጎደል የተሟላ ሰላም ነው ያለው። በወለጋም በአራቱም ዞኖች ቢሆን አንድም ቀበሌ በታጠቁ ኃይሎች የተያዘ የለም። በሽፍታ መልክ ከቦታ ቦታ የተንቀሳቀሱ ሰዎች የሚገሉ የሚያቃጥሉ ሰዎች አሉ። እነሱ ከቦታው ስፋት አንጻር በጣም በርካታ ኦፕሬሽን ወስዶ ለማጥራት ሙከራ ተደርጓል። ወደፊትም በዚያው መንገድ ይቀጥላል። እሱ የኦሮሞ ህዝብ የፖለቲካ ትጥቅ ትግል ያስፈልገዋል ብዬ አላምንም። እድሜን በሙሉ ለኦሮሞ ህዝብ ትግል የታገልኩ ሰው ነኝ። በታገልኩበት ዘመን የሚያስፈልገው የትግል ስርዓት አሁን ያስፈልጋል ብዬ አላስብም። የኦሮሞ ህዝብ ነፃ ወጥቷል። አሁን የሚያስፈልገው ልማት ነው። ኦሮሞ በመሆኑ አንገት የሚደፋበት ሀገር አይደለም ኢትዮጵያ። የማንፈልጋቸውን አማራጮች ለማንሳት በሰላም መታገል። አሁን አብይ ኦሮሞ አይደለም የሚል ፖለቲካ ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። ኔክስት ይመጣውም እንደዛው ነው ማለት ነው። የኔ ኦሮሞነት ሰው የሚሰጠኝ የሚከለክለኝ አይደለም። በነገራችን ላይ
ለኦሮሞ ህዝብ የማይጠቅም አብይ ለአማራ የማይጠቅምም፣ ለወላይታ የማይጠቅምም፣ ለጉራጌ የማይጠቅምም፣ ለማንም አይጠቅምም። ውሸት ነው። ለኦሮሞ የሚታገል ማንኛውም ኃይል በሰላማዊ መንገድ ሐሳብ ሽጦ ኦሮሞን አሳምኖ በምርጫ መምጣት መድረኩ ክፍት ሆኖ እያለ በቅናት መቃጠልና በቅናት መንፈስ መስከር ጥሩ አይደለም። ይሄ ከኦሮሞ ባህል ውጭ ነው። መጀመሪያ ኦሮሞ ጠቅላይ ሚኒስትር መሆን ይችላል ወይ አይችልም ነበር ጥያቄው። መሆን ሲቻል ከተቻለማ እኔ ያለው እንዴት እሱ የሚል በሽታ ጥሩ አይመስለኝም።